ምክር ቤቱ እርምጃ ካልወሰደ የገንዘብና የምጣኔ ሀብት ቀውስ መከተሉ አይቀሬ ነው። የብድር ጣሪያውን ከፍ በማድረግ የፌደራል መንግስቱ ተጨማሪ ገንዘብ መበደርና የሚጠበቁበትን ክፍያዎች በአግባቡ መክፈል እንዲችል ማድረግ ያስፈልጋል ሲሉ የገንዘብ ሚኒስትሯ ከኤቢሲ ቴሌቪዥን ጣቢያ ዚስ ዊክ ከተባለው ፕሮግራም ጋር ባደረጉ ቃለ ምልልስ ወቅት አስጠንቅቀዋል። whether it's defaulting on interest payments ለዕዳ የሚከፈል የወለድ ክፍያ ይሁን ለጡረተኞች ወይም ለአረጋውያንና ለአረጋውያን የሕክምና አገልግሎት አቅራቢዎች የሚደረግ ወጪ ሁሉንም የሚጠበቁብንን ክፍያዎች አሟልቶ ለመክፈል የሚያስችል በቂ ገንዘብ አይኖረንም። ሊከተሉ የሚችሉ ዓለም አቀፍ አንድምታ ያላቸው ጣጣዎችም ይጠበቃሉ። US Treasury securities are the safest የዩናይትድ ስቴትስ ግምጃ ቤት የሚሰጣቸው ዋስትናዎች በዓለም አቀፉ የገንዘብ ስርዓት ውስጥ አስተማማኝ ስፍራ ያላቸው ናቸው። ዩናይትድ ስቴትስ ሁሉንም ዕዳዋን በጊዜው አሟልታ መክፈል ተሳናት ማለት ግን የመበደር አቅምና የመክፈል ብቃታችንን ጥያቄ ውስጥ ይከተዋል። ፕሬዚዳንት ጆ ባይደን በያዝነው ሳምንት መጀመሪያ በምክር ቤቱ ከሁለቱም ፓርቲዎች አመራር አባላት ጋር ተገናኝተው ይወያያሉ ተብሎ ይጠበቃል። የዲሞክራት አባላት የመንግስቱ የመበደር ጣሪያ ያለምንም ቅድመ ሁኔታ እንዲጨምር ሲሉ ግፊት ሲያደርጉ ቆይተዋል። ሪፐብሊካን የምክር ቤት አባላት በበኩላቸው የፌደራል መንግስቱ ወጪ እንዲቀንስ ነው የሚጠይቁት። ከሪፐብሊካን ወገን የሆኑት ሴናተር ላንክፎርድ ናቸው ለኤቢሲ ቴሌቪዥን ጣቢያው ዚስ ዊክ የተሰኘው ፕሮግራም ሰጥታ አስተያየት ተፈጻሚ ሆኖ ማየት ስለሚሹት ጉዳይ የተናገሩት። Everyone knows that there's areas of waste. በመንግስት መስሪያ ቤቶች ብክነት መኖሩን ማንንም ያውቃል። ቁጭ ብለን እንወያይበትና ቅድሚያ የሚሰጣቸው ነገሮች ምንድናቸው? በእነዚያ ቅድሚያ በሚሰጣቸው ጉዳዮች ላይስ ወጪ የሚደረገው ገንዘብ እንዴት እንፈጽማለን? የሚሉትን ጥያቄዎች በማንሳት ነገሮችን ያስተካከልን መሆናችንን ማረጋገጥ አለብን። ካሁን ቀደም በተለያዩ ጊዜያት ከሁለቱ ፓርቲዎች በተመረጡ ፕሬዝዳንቶች አስተዳደር ወቅት ለደርዘን ያህል ጊዜያት እንደተደረገው ሁሉ አሁንም ያለ አንዳች ቅድመ ሁኔታ የብድር ጣሪያው መጨመር እንዳለበት በመግለጽ ፕሬዝዳንት ባይደን በመንግስት የመበደር ጣሪያ ጉዳይ ከተቀናቃኙ የሪፐብሊካን ፓርቲ አባላት ጋር እስካሁን አልደራደርም እንዳሉ ናቸው። የተወካዮች ምክር ቤት የዲሞክራቱ መሪ ሐኪም ጄፍሪስ በበኩላቸው ለኤንቢሲ ቴሌቪዥን ጣቢያው ሚት ዘ ፕሬስ የተሰኘ ፕሮግራም ሲናገሩ ፓርቲያቸው ባይደንን በመደገፍ አንድ ነው ይላሉ። Ultimately, everyone evaluates on the merits. ምንም ይሁን ምን በመጨረሻ ሁሉም ሰው የሚቀርቡትን የትኛውንም አይነት የሕግ ረቂቆች ካላቸው ፋይዳና ከሚኖራቸው አንደምታ አንጻር ነው የሚገመግመው። አሁን ያለነው ግን ከፕሬዝዳንት ባይደን እና ከእንደራሴዎች ምክር ቤት ዲሞክራቶች ጋር በተቃርኖ አቅጣጫ የተያዘ ሽቅድምድም የሚደረግ እንቅስቃሴ ውስጥ ነው። ለአሜሪካ ሕዝብ የሚበጁ ትክክለኛውን ነገሮች ነው ማድረግ የምንሻው። ዩናይትድ ስቴትስ ዕዳዋን ሳትከፍል የቀረችበት ጊዜ ኖሮ አያውቅም። ከመንግስት ግምጃ ቤት ያለው ገንዘብ በመጪው የበጋ ወራት ውስጥ ይሟጠጣል ተብሎ በሚጠበቅበት በሁለቱም ወገኖች መካከል ለሚደረግ ድርድር ጥሪው ከቀን ወደ ቀን እየጨመረ ነው።